ሰላም ጤና ይስጥልን ውድ ተከታዮቻችን፣ አሊኤክስፕረስ ላይ አዲስ የመጣ ፊቸር አለ። ይህን ፊቸር ተጠቅማችሁ በነፃ እቃዎችን ኦርደር ማድረግ ትችላላችሁ ማለት ነው። ይህንን ፊቸር ከዚህ በፊት ፈርስት ኦርደር ተጠቅማችሁ ኦር ደግሞ ፈርስት ኦርደር ሳትጠቀሙ ለቀራችሁ ይህንን ፊቸር መጠቀም ትችላላችሁ ማለት ነው። ለምሳሌ ያህል እኔ እችኛዋን ሪንግ ላይት አዝዣለሁ እና ደግሞ እችኛዋንም አዝዣለሁ ማለት ነው። እነዚህን ሶስቱን እቃ አሊኤክስፕረስ ባመጣው አዲስ ሜተድ ተጠቅሜ እቃዎችን አዝዣለሁ ማለት ነው። እናንተም ደግሞ ይህንን ሜተድ ተጠቅማችሁ እቃዎችን ማዘዝ ትችላላችሁ ማለት ነው። ይህን ቪዲዮ ከመጀመሪያ በፊት ለዚህ ቻናል አዲስ ሆናችሁ ሰዎች ቻናላችንን ሰብስክራይብ ያድርጉ፣ እንዲሁም ደግሞ ላይክ አድርጉ። ይህ ቪዲዮ ይጠቅማል ላላችሁ ሰው ደግሞ ቪዲዮን ሼር በማድረግ ጀምሩ። ቀጥታ ወደ ቪዲዮ መጀመሪያ ፕሌይ ስቶር እንከፍታለን። ፕሌይ ስቶራችንን ከከፈትን በኋላ ሰርች ባር ወደ ሄደን አሊኤክስፕረስ ብለን እንጽፋለን። ይህ አዲስ አሊኤክስፕረስ ለምትወርዱ ሰዎች ሜትድ አከፋፈቱን ለማሳየት ያህል ነው። አሊኤክስፕረስን ካወረድን በኋላ ኦፕን ሚለውን አንዴ እንነካለን። ኦፕን ሚለው ከነካን በኋላ ካንትሪ ያስመርጣ ኢትዮጵያ ብለን እንሞላለን። ኢትዮጵያን እንፈልጋትና እዚች ጋር ያላችሁበት ሀገር ትሞላላችሁ። ኢትዮጵያ ብላችሁ ትሞላላችሁ። እዛ ጉግል ሰርች አድርጋችሁ ጉግላችሁን ማስገባት ነው። በዚህ መሰረት አካውንታችሁ ይከፍታል ማለት ነው። አካውንታችሁ ከከፈተ በኋላ ፕላይ ኤርን የሚለውን አንዴ ትነካላችሁ። ፕላይ ኤርን የሚለው ስትገቡ እንደዚህ አይነት ያመጣላችኋል። ታሽከረክሩት አንድ ክሊክ ስታደርጉት እንደዚህ አይነት ክሊፕ ይሰጣችኋል ማለት ነው። እዚህ ጋር ነው ዋናው ጨዋታው ማለት ነው። እዚህ ጋር መርጅ ቦስ የሚለውን አንዴ ተነካላችሁ። እሱን አንዴ ከተነካችሁ በኋላ እንደዚህ ይከፍትላችኋል። ከከፈተላችሁ በኋላ ስልኮችን አድ ታረጋላችሁ። አድ እያረጋችሁ ለምሳሌ ያህል እኔ ለማሳየት ያህል እናንተን የመጀመሪያ ስለተጫወትኩት ለእናንተ ለማሳየት ያህል ነው። እዚህ ጋር ስልኮችን አድ ታረጋላችሁ። ስልኮችን ስታገናኙት ሌላ አዲስ ስልክ ይፈጥርላችኋል ማለት ነው። እና ደግሞ እዚች ጋር የምታዩት ሴትዮዋ አለች። ሴትዮዋ ኮይን ትሰጣችኋለች። ለምሳሌ ያህል 268 ነው። በ268 የሆነ ስልክ ትፈልጋለች። ያንን ስልክ ከእናንተ መግዛት ክትፈልግ ስልኩን እንደዚህ አድ እያደረጋችሁ ነው የምታመጡት። ካመጣችሁ በኋላ የሚፈልገውን ሰውዬ ስልክ ሲመጣላችሁ ስልኩን አንዴ ተነኩትና ስትነኩ ዲሊቨሪ ስትሉት ብር ለእናንተ ይሰጥና እዚች ጋር የምታዩት ዩኤስዲቲ አለች። ዩኤስዲቲዋ $1 ይሰጣችኋል ማለት ነው። በቀላሉ ጌም ብቻ እርን በማርገት $1 ትሰራላችሁ ማለት ነው። ኢነርጂ ደግሞ ሲያልቅባችሁ ኢነርጂ 15 ደቂቃ ማስታወቂያ በማየት ወር ደግሞ ከእንደገና ጌም ወጥታችሁ ስትገቡ በእንደዚህ መልኩ ኢነርጂያችሁ ይሞላል ማለት ነው። እና ደግሞ በቃ ስልኮቹን አድ ማርገት ነው። እኔ ለምሳሌ ስልኮቹን አድ አደረግና ዲሊቨሪ የሚለውን አንዴ ስነካ ዲሊቨሪ ያደርግልኛል ማለት ነው። እንደምታዩት አሁን ትንሽ ነው የቀረኝ፣ 10,000 ነው መሙላት የሚጠበቅብን። ይኸው $1 ሰጥቶኛል ማለት ነው። $1 ሞልቶልኛል። ከዚህ በኋላ ያለው ደግሞ ቀጣይ $1.5 ይሰጣችኋል ማለት ነው። እንዳሁኑ በማርገት በቀላሉ ዘዴ $1.5 መስራት። እንደምትመለከቱት ስንገባ እዚች ጋር አረንጓዴው ላይ ምንም ነገር አልነበረም። አሁን ደግሞ $1 ሲሰጠኝ በኢትዮጵያ ብር ቀይሩት 1.60 ምናምን ብር አድርጎልኛል ነው። ሁለተኛ የማሳያችሁ ነገር እዚህ ጋር ደግሞ ጎጎ ማች የሚለውን አንዴ እንነካለን። ጎጎ ማች የሚለውን አንዴ ከነካም በኋላ ከለሮችን አንድ ማድረግ ነው። መጀመሪያ አንድ ከለር አንድ ስናደርግ እንደዚህ ያመጣልናል። ከዛ የመሃሉን አንዴ ስንነካው ይሽከረከርና $167 ክሬዲት ይሰጠናል ማለት ነው። ከዛ እርን ሞር የሚለውን አንዴ እንነካለን። ከዛ እዚህ ጋር ሌብል አፕግሬድ ባረጋችሁ ቁጥር ያሳያችኋል። ጌሙናችሁ ሌብል አፕግሬድ ባረጋችሁ ቁጥር ዶላራችሁ ይጨምራል ማለት ነው። ለምሳሌ ጌሙ አጫወቱ ከለሮችን አንድ ማርገት ነው። ከለሮችን አንድ ላይ ማርገት ኦር ደግሞ ከለሮቹን ተመሳሳይ ላይ ሶስት አሁን ለምሳሌ የሆኑ ነገሮች ለምሳሌ ሰማያዊ ካለ ሰማያዊ አንድ ስታረጉት ሰማያዊ እየጠፋ እዚህ ጋር የምታዩት ኮከብ ይሞላል። ከዛው ደግሞ ሌብላችን አፕግሬድ ባረጋችሁ ቁጥር እዚህ ጋር የምታዩት አረንጓዴ ገንዘብ $1.1 ይሰጣችኋል ማለት ነው። በመሃል አሁን እዚህ ጋር የምታዩት $200 እየሆነ ይመጣል ማለት ነው። ጌሙን አፕግሬድ ባረጋችሁት ቁጥር እንደ ቅድሙ ጌም መጀመሪያ ላይ እንዳሳያችሁ ፈርስት ጌም ይሰጣችኋል ማለት ነው $1። ይህን $1 ደግሞ እንዴት ተጠቅመን እቃ እንዴት እንደምንገዛ ደግሞ መጨረሻ ላይ የማሳያችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ አሁንም ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ ያድርጉት። እንዲሁም ደግሞ ቪዲዮን እስካሁን ላይክ ላላደረጋችሁ ሰብስክራይብ ላይክ አድርጉ። ቀጥለን ደግሞ እዚች ጋር ከላይ የሚለውን እንነካለን። አሁን ሌብል አፕግሬድ ስታደርጉ ከላይ የሚለው ይመጣላችሁ እና ደግሞ
እዚህ ጋር አንድ ነገር ማሳያችሁ ነገር ዛሬ ክላይም ካደረጋችሁ ነገ ደግሞ ይሄን ያህል ዶላር ነገም ደግሞ ተመልሳችሁ ክላይም ማድረግ አለባችሁ። ለ3 ቀን ነው። ከዛው ዶላሩ ጨምሮ ይሰጣችኋል 200 ምናምን ዶላር። በዚህ መልኩ እዚች ጋር ኪዊክ ስትሉት እዚች ጋር አሁን እየቆጠረ ነው ደቂቃ። ከዛ በኋላ ነገ ደግሞ መታችሁ ስትመጡ ክላይም ማድረግ ትችላላችሁ ማለት ነው። እና ደግሞ በዚህ መልኩ ብራችሁን ከሰበሰባችሁ በኋላ እቃዎችን ትፈልጋላችሁ። እቃዎች የሚቀንሰውን እቃ እና ደግሞ ፍሪ ሾፒንግ የሆኑ እቃዎች እና ደግሞ ቀረጥ ላይ ያስይዙ የሚችሉባችሁ እቃዎች ትመርጣላችሁ ማለት ነው። ቀረጥ የማይያዙ እቃዎችን እሰራላችሁ ከፈለጋችሁ ኮሜንት ላይ ገብታችሁ ቀረጥ የማይያዙ እቃዎች ምን ምንድን ናቸው ብላችሁ ጠይቁኝ። ስለ ቀረጥ የማይያዝባችሁ እቃዎች በስፋት ቪዲዮ እመጣላችኋለሁ ማለት ነው። እና ደግሞ እኔ የትኛዋን ሰዓትን እና ብራዝሌቷን ማዘዝ ስለፈለኩኝ እመርጣለሁ። ከለር በጥቁሩ መረጥኩኝ። በጥቁሩ ከመረጥኩኝ በኋላ እዚህ ጋር ደግሞ ፍሪ የሚያስመርጠነ እኔ አሁን ያለኝ 1 ምናምን ዶላር ስለሆነ ከዛ በኋላ አድሬስ ትሞላላችሁ። እዚህ ጋር እኔ አድሬስ መጀመሪያ ስለሞላው አድሬስ አሞላል ደግሞ ከዚህ በፊት ቪዲዮ ሰርቻለሁ። እሱን ቪዲዮ ማግኘት ከፈለጋችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። እና ደግሞ አሁን እዚህ ጋር ፔመንት ትሞላላችሁ። ፔመንት የምትሞሉት ባይቢት ላይ ያወጣችሁትን ባይቢት ደግሞ አከፋፈቱን ማታውቁ ሰዎች ካላችሁ ከዚህ በፊት የሰራው ቪዲዮ አለ። እሱንም ዲስክሪፕሽን ላይ አስቀምጥላችኋለሁ። ባይቢት ማንኛውም ምንም ባዶ የሆነ ብር የሌለውን ፔመንት የምትከፍሉበት ማስተር ካርድ ይሆናል፣ ቪዛ ካርድ፣ ቨርቹዋል ካርድ ሊሆን ይችላል። እሱን ዝም ብላችሁ ትሞላላችሁ። እሱን ካስገባችሁ በኋላ ሴቭ ታደርጋላችሁ ማለት ነው። ሴቭ ካደረጋችሁት በኋላ በዚህ መልኩ ጨርስላችኋል ማለት ነው። ከዛ ፔመንት ነው የሚለውን አንዴ ስነኩት እዛ ፔመንት ያደርግላችኋል ማለት ነው። ፔመንት ሰክሰስፉል ብሎኛል። እንደምታዩት ፔመንት በተረጋገጠ ሁኔታ ተከፍሏል ማለት ነው። ይሄው ከአሊኤክስፕረስ ደግሞ ኢሜል አድሬስ ተልኮልኛል እቃ አዛሃል የሚል ነገር ማለት ነው። እና ደግሞ ሲቀጥል አካውንት የሚለውን ገብቼ ላሳያችሁ። እዚህ ጋር አሁን አካውንት መጥቼ ሪፍሬሽ ሳረገው ከዛ እዚህ ጋር ቶፕ ቪው የሚለው ይመጣል። ከዛ በኋላ ይሄው በዚህ መልኩ እቄን አዝዣለሁ ማለት ነው። እናንተን በእነዚህ ሁለት ጌሞች ብቻ በመጫወት በቀላሉ እቃዎችን ማዘዝ ትችላላችሁ።